እሳቱ እንዳይጠፋ በሚል ርዕስ ዛሬ እንነጋገራለን። መጽሐፍ ቅዱሳችሁን ስታነቡ እግዚአብሔር ራሱን በብዙ ጊዜ በእሳት ይመስለዋል። የሚገርመው እግዚአብሔር ራሱን በእሳት ብቻ መስሎ አይደለም የሚያበቃው፣ የሚያገለግሉት ሰዎች ደግሞ ራሱ እሳት እንዲሆኑ ይፈልጋል። እሱ እሳት ነው። እሱን የሚያገለግሉት ደግሞ ምን እንዲሆኑ ይፈልጋል? እሳት እንዲሆኑ ይፈልጋል። አለበለዛ ብዙ መስራት አይችሉም፣ ብዙ ነገር ማከናወን አይችሉም። ስለዚህ እግዚአብሔር ራሱ በባህሪው ራሱን ሲገልጥ፣ ራሱን ሲናገር፣ ራሱን ስለራሱ ሲያወራ እግዚአብሔር ራሱ እሳት እንደሆነ ያወራና ከዛ ይቀጥልና ደግሞ እሱን የሚከተሉትና ከሱ ጋር የሚሄዱት ራሳቸው ደግሞ ምን እንዲሆኑ ይፈልጋል? እሳት እንዲሆኑ ይፈልጋል። ቢኬርፉል አማኝም ይሄንን ካልሆነ አሸናፊ ሆኖ መገለጥ በጣም ያስቸግረዋል። ስለዚህ ዛሬ የምናነሳው ወይም የምንማረው ትንሽ ከእግዚአብሔር ቃል እሳቱ እንዳይጠፋ ማድረግ ያስፈልጋል። በልባችን ላይ ምንድነው ያልኳችሁ? እሳት እንዳይጠፋ። ለምሳሌ ዘዳግም 4:24 ላይ አምላክ እግዚአብሔር የሚባላ እሳትና ቀናተኛ ምንድነው? አምላክ ነው ብሎ ነው ራሱን ያስተዋወቀው። እግዚአብሔር ራሱን በነ ሙሴ በኩል ለእስራኤል ሲያስተዋውቅ ይሄ የምታመልከው እግዚአብሔር ዝም ብሎ አይደለም፣ የሆነ ዙፋን ላይ የተቀመጠ ትልቅ ሰው አይደለም፣ የሆነ ምናምን አይደለም። ይሄ የምታመልከው አምላክ ምንድነው? የሚባላ እሳት ነው። አየ እንደሚባላ እሳት ነው ያለፈው ግብጽ ምድር ላይ፣ እንደሚባላ እሳት ነው ከነዓን ላይ ያለፈው። አለበለዛ ከነዛ ግለሰቦች ጀርባ ያሉትን መናፍስቶች ማን ያነዳቸው ነበር? ከፈርዖን ጀርባ ያለውን ኃይል ማን ያቀልጠው ነበር? ነገረኝ፣ ማን ያነደው ነበር? ይሄ እግዚአብሔር እሳት ሆኖ ባይገለጥ ኖሮ። ዛሬም ይሄንን እሳት ተካፈሉ እናንተ። ሰይጣን ጋር እየተሻሻት ኑር ባክህ፣ ከደብተራ ከመተተኛ ከምናምን ጋር። እውነቴን እኮ ነው የምነግርህ። አንተ በቆምክበት አንተ ባለህበት ሰፈር ሳምቲንግ መሆን አለበት። ስም በእግዚአብሔር ዘንድ ብቻ ሳይሆን በጨለማው ዓለም ዘንድ መታወቅ አለበት። መጽሐፉ እንደዛ ነው የሚለው። ጳውሎስን አውቀዋለሁ አላለም ወይ? መንፈስ ዓለም ራሱ አንተን ማወቅ አለበት። አንተን ራስህ። እውነተኛ እሳት ያለባቸውን ሰዎች መንፈስ ዓለም በደንብ ያውቃቸዋል። ቤተ ኢሳይያስን ስታነቡ ምዕራፍ 6 ላይ ኢሳይያስ የሚባል ሰው ነበር አይደለም? ኢሳይያስ የሚባል ሰው ዝም ብሎ ይኖር ነበር እስከዛ ጊዜ ድረስ ኦዚያን በነገሰበት ዘመን። ልክ ኦዚያን ሲሞት ከአይኑ ፊት የሆነ ሰው ገለል ማለት ነበረበት። ምክንያቱም ያ ሰው የከበደ ሰው፣ ኦዚያን ተራ ንጉስ አይደለም። አገሪቷ ላይ በጣም የከበደ እሱ ካለ እግዚአብሔር ራሱ ማየት አያስፈልግም። ምክንያቱም አገሪቷ ኦልሬዲ አገሪቷን ባርኳታል። በሱ ምክንያት ብዙ ኢኮኖሚ ለውጥ መጥቷል። ብዙ ነገር ሆኗል። ብዙ ነገር አገሪቷ ላይ መጥቷል። እስራኤል የምትባለው አገር ጃይንት ሆናለች፣ ታላቅ አገር ሆናለች። ስለዚህ እሱ ያለ እግዚአብሔርን አሻግሮ ማየት ያስቸግር ነበር። ለዚህ ነው ነብዩ ንጉሱ ኦዚያን በሞተበት አመት ነው የሚለው አይደለም የሚለው። በሞተበት ይሄ ሰው ገለል ሲል እግዚአብሔር አይኑን ከፈተለት። እግዚአብሔርን አየሁት አለ በዙፋኑ ላይ ቁጭ ብሎ። እግዚአብሔርን አየሁ ዙፋን ላይ ቁጭ ብሎ። ከዛስ በኋላ ራሴን ሳይሆን ለካ እኔ የለሁም አለ። ለካ በኦዚያን ስር የተደበቅኩት። ኦዚያን እያለ በደሌ አይታይም ነበር አለ። ችግሬ አይታይም፣ ድክመቴ አይታይም ነበር። ኦዚያን ዘወር ሲል በእግዚአብሔር ብርሃን ራሴን ሳይሆን እኔ ራሴ ረክሻለሁ። እኔ ብቻ ሳይሆን ከኔ ጋር ያለው ሁሉ ረክሷል አለ። አንድ የቀረ የለም አለ። ካህኑ ብትል ምኑ ብትል እስራኤል ምድር ላይ ያለው ሁሉ ምን ሆኗል? ረክሷል። እኔ ረክሼ በረከሰ መካከል ተቀምጫለሁ። ይሄን ቅዱስ አምላክ በማየት ጠፋው አለ። እሱ ጠፋው። ከዛ በኋላ ከሱራፌሎች አንዱ መጣ። የሚታወቁት መላእክቶች እነዚህ ናቸው። ሱራፌልና ኪሩቤል ተመሳሳይ ናቸው ብዙ ቦታ። ሱራፌል እየበረረ መጣ። በቁጣት ምን ወሰደ አለ? እሳት ወሰደና አንደበቴን ነካው አለ። ክብር ለኢየሱስ ይሁን። ምን ይዞ መጥቶ? እሳት ይዞ መጥቶ ከዚህ በኋላ በደል ተሰረየ አለ። ከዛ በኋላ እሱ ብቻ አይደለም ሂድ የሚለው ቃል መጣ። ሰውየው አገልጋይ ሆኖ የተገለጠው ከዚህ እሳት በኋላ ነው። ከምን በኋላ ነው? ከዚህ እሳት በኋላ ነው። ዛሬ በኢየሱስ ስም ይሄ እሳት ያገኛችሁ። ለነገስታት ትተነብያለህ፣ ለሀገራት ታወራለህ፣ ወንጌል ትናገራለህ። የእግዚአብሔር ኃይል በአንተ ላይ ይገለጣል። ዛሬ ላለው ይሄ እሳት በኢየሱስ ስም ያገኛችሁ። እሳት is very important። መጽሐፍ ቅዱሳችሁ ስታጠኑ 3 አይነት ጥምቀት አለ። ጥምቀቶች ብሎ የዕብራውያን ጸሐፊ የጻፈው ለዚህ ነው። ጥምቀቶች ብሎ በብዛሃን ነው የጻፈው። 3 አይነት ጥምቀቶች አሉ። የመጀመሪያው ያው የምታውቁት የውሃ ጥምቀት ነው። የምን ጥምቀት ነው? የውሃ ጥምቀት። ስለ ንስሐ ይሄን አሮጌውን ማንነት ምንም እናረግበት የምንቀብርበት የንስሐ ምንድነው? ጥምቀት ነው። ብራዘር በንስሐ ጥምቀት አገልጋይ መሆን አትችልም። ብዙ ሰው የንስሐ ጥምቀት ጥሩ ሰው ያረጋል፣ ችግር የለበትም። ጥሩ በቃ አለ አይደለም ቅዱስ የሚባል አይነት ሰው ልበል ኃጢአት የማይሰራ ጥሩ ምንም የሞራል ችግር የሌለበት ጥሩ አማኝ ያረጋል። ለምን? ራስህ ምን ስላረከው? ስለቀበርከው
ራስን ቀብረ በዛው ከቀረ ግን አገልጋይ መሆን አትችልም። ቀጥሎ ሌላ እሳት ያስፈልጋል። ሌላ ጥምቀት ያስፈልጋል። ያ ጥምቀት የመንፈስ ቅዱስና የእሳት ጥምቀት ነው። እስኪ አሜን በሉ ባካቸው። ብዙ ሰዎች የመጀመሪያው ጥምቀት ላይ ነው የቆሙት። አየ የመጀመሪያው ጥምቀት ላይ ከቆምክ አገልጋይ መሆን አትችልም። ድጋሚ ሌላ ጥምቀት ያስፈልጋል። ለዚህ ነው መጥምቁ ዮሐንስ በግልጽ ነው የነገረው። እኔ አለ ማጠምቀው የምን ጥምቀት ነው አላቸው? የንስሐ ኃጢአትን ትናዘዛለህ፣ ከዛ በኋላ ኃጢአት አሰራም አለቀ በቃ። ኃጢአትን ተናዘ ኃጢአት አለ መስራት አገልጋይ አያረግም። ቀጥሎ ሌላ መካፈል ያለብህ ኃይል አለ። ዛሬ በኢየሱስ ስም ይሄ ኃይል ያገኛችሁ። ይሄ ኃይል ያገኘ ቀን በሰፈር ላይ ጅኒ አይቆምም። ሰፈር ላይ ክፉ አይቆምም። የአመፃን መንደር መገልበጥ ትችላለህ። አካባቢው ላይ የገነኑትን ዙፋናት ትገለብጣቸዋለህ። አላያችሁትም? ሂዱና ሐዋርያት ሥራ ምዕራፍ 12 አንብብ። ኤፌሶን የምትባለው ከተማ እኮ አማኞች ነበሩባት። አማኞችም አሉ፣ ዲያናም አለች። አርጤምስ የምትባለው እሷም ትመለካለች። እግዚአብሔርን በራዘር እነዚህ ሰዎች ጌታን ተቀብለዋል። እዛ ጋር የንስሐ ጥምቀት ተቀብለው ሁለቱም አንድ ከተማ ላይ እየተጋፉ ይኖራሉ። ማን እስኪመጣ ድረስ? ጳውሎስ እስኪመጣ። ጳውሎስ መጣና እናገራቸው። እናንተ ሰዎች አላቸው። ሲያያቸው ነገራቸው ጴንጤ ይመስላል። ሲያያቸው የሆነ ነገራቸው ተቀይሯል። ሲያያቸው የሆነ ነገራቸው ተለውጧል። አማኝ የሚታይባቸው ነገር አለ። ከኃጢአት ሰፈርቀዋል፣ ከአመፃ ሰፈርቀዋል፣ ከርኩሰት ሰፈርቀዋል፣ ከባዕድ አምልኮ ሰፈርቀዋል። ግን የሚቀራቸው አለ። እሳት የለባቸው። ሰዎቹን ሲያቸው ምን የለባቸው? እሳት የለባቸው። እናንተ ሰዎች አላቸው። መንፈስ ቅዱስ የሚባል እኮ አለ። እሱን አይታችሁ ሰምታችኋል ወይ? ማለት ተሞልታችኋል ሲላቸው ኧረ እኛ እንዳለ እንኳን አናውቅ እንዳለ አናውቅ። ለዚህ ነው ስትጋፋ የምትኖረው አለው። እንደዛ ማለት ለዚህ ነው ዝም ብለህ በቤተ መቅደስ ዙሪያ የምትሽከረከረው። ኑ አለና መንፈስ ቅዱስ እጁን ጫነባቸው። ሰዎቹ ምን አደረጉ ይላል? መንፈስን ተሞሉ ይላል። ከዛ በኋላ ያ እሳት ነደደ። ወዳጄ ከተማዋ ላይ ታላላቅ ድብልቅልቅ መጣ። ሄዱና አንብቡት ያንን ክፍል የሆነውን ነገር። ኤፌሶን የምትባለው ዲያና ለስንት ዓመት የተመለከችው ባይዘወይ ሰዎች ከተለያየ ሀገር መጥተው ነው እዛ የሚያመልኩት። የሆነ ቦታ ሄዶ የሚመለኩ፣ የሆነ ቦታ ተሄዶ ወርሺፕ የሚደረጉ። ልክ እንደዛ ከየሀገራቱ ወደ ኤፌሶን ነው የሚሄደው። ማንን ለማምለክ? ዲያናን ለማምለክ። ጳውሎስ የሚባል በእሳት የነደደ ሰው ሲገባ ግን ብራዘር ይሄ ኃይል ጉልበት አጣ። ስለዚህ በውሃ ጥምቀት ላይ ነው አንዳንዶች የቆሙት። ከውሃ ጥምቀት ውጣና በመንፈስ ተጠመቅ። ከውሃ ጥምቀት ይብሱ ይበቃ ብራዘር፣ እሱ በቂ አይደለም። ንስሐ ገብተህ ኃጢአት አለ መስራት ከጥቃት አያድንህም። ልንገርህ አያድንም። ሌላ አንተ ላይ መምጣት ያለበት መንፈስ አለ፣ ሌላ ጉልበት አለ፣ ሌላ ኃይል አለ እያልኩ ነው እኔ በኢየሱስ ስም። ብዙዎች ወደዛ ዛሬ መግባት አለባቸው። እኔ እኮ ምንም አላደርግም ጥሩ ነኝ። አሁን ጥሩ ልትሆን ትችላለህ። ምንም እንከን የሌለብህ ጴንጤ ልትሆን ትችላለህ። ምንም በቃ ምናምን አሪፍ ልትሆን ትችላለህ። ግን ምን ያደርጋል? ጂኒ ጋራ ምንም አቅም የለህም። ጠላት ጋር ስትመጣ ምንም መተኮስ አትችልም፣ መጣል አትችልም። እንኳን ልትጥል አንተን ራሱ አታክ ሊያደርግህ ይችላል። እንኳን ልትመታው አንተ ራስህ ተጠቂ ልትሆን ትችላለህ። ስለዚህ ምን ያስፈልጋል እያልኩ ነው ዛሬ? እሳት ያስፈልጋል። ስለዚህ በመንፈስ ቅዱስና በምን አላቸው? በእሳት። ሶስት አይነት የመንፈስ ቅዱስ ጥምቀት አለ፣ የእሳት ጥምቀት አለ። ምክንያቱም እሳት የኃይል ነው፣ እሳት የቅድስና ነው፣ እሳት የጉልበት ነው፣ እሳት የፍርድ ምልክት ነው። አየህ፣ ለዚህ ነው እሳት የሚባለው። ለዚህ ነው ሰይጣን እዚህ አጋንንቶ መናፍሶች ሲወጡ ተቃጠልኩ እኮ የሚሉት ሪል መቃጠል ነው፣ እውነተኛ መቃጠል ነው። ዝም ብሎ አይደለም፣ ትክክል ነው የተቃጠሉ። አየህ፣ የሆነ የሚያቃጥል ነገር ከአገልጋዩ አንደበት መውጣት አለበት፣ ከአንቺ አፍ መውጣት አለበት። በኢየሱስ ስም ስትል አየር ላይ ምንም የማይሰራ ስም መሆን የለበትም። ለአንድ አማኝ ይሄ ለኛ ነውር ነው። እውነቴን ነው የምነግርህ። በኢየሱስ ስም ስትል የሆነ ነገር መሆን አለበት። 4 ነጥብ። መጽሐፉ ነው የሚለው። መጽሐፉ የሚለውን እኔ ኮምፕሮማይዝ አላረገውም። አያችሁ፣ አይ ምናምን ይሄ እኮ ለነገሌ ነው ለነገሌ ነው አይልም። ኢየሱስ የሚለው ስም በሰማይ ቢሆን እሺ፣ በምድርም ቢሆን ከዛስ ከምድር በታች ቢሆን ሁሉም ሊታዘዙለት የተገባ ነው። ኢየሱስ በሚለው ስም ውስጥ ይሄ ጉልበት ስላለ፣ ይሄ እሳት ስላለ ማለት ነው። ሃሌሉያ። ስለዚህ እሳት is very important። እሳቱ ውስጣችሁ አለ። አይ እሳት ሊጠፋ ስለሚችል ነው መጣበታል። ኢምፖርታንት ኢየሱስ ለዚህ ነው ሐዋርያቶቹን 1:4 ላይ ሐዋርያት ሥራ ላይ የሚላቸው ምንድነው? ከነርሱ ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ትእዛዝ ነው። በቃ ከኢየሩሳሌም ምን አታርጉ? አትውጡ። ነገር ግን ከእኔ የሰማችሁትን ከዛስ አብ የሰጠውን የተስፋ ቃል ምን አድርጉ? ጠብቁ።
እሱም መንፈስ ቅዱስ መምጣቱና ኃይል በዛ ውስጥ ማለፉ ነው። እሳት መካፈላቸው ነው እህቶቼና ወንድሞቼ። that's very important። አማኝ ሆነ አሸናፊ ሆነ የምትኖረው እሳት ካለ ብቻ ነው። ወንጌል የምታዳርሰው በዚህ እሳት ኃይል ነው። ከዛ ውጪ ምንም ልታረግ አትችልም። እሳትን መጠበቅ ምንድነው ያልኳችሁ? እሳትን ጠብቁ፣ እሳትን ጠብቅ። keep the fire። እሳት ማቆየት is very important። አማኞች ገና ጌታን ሲቀበሉ የሆነ ኃይል ገብቶባቸዋል አውቃለሁ እኔ። እሳቱን ግን ከፍ ማድረግ፣ እሳቱን መጠበቅ ግን ከኔና ከናንተ ይጠበቃል። እስኪ አሜን በሉ እስቲ። አሜን ሃሌሉያ ይብዛ ዛሬ በኢየሱስ ስም። የምታሸንፈው በዛ የእሳት ኃይል ነው። ሰይጣን ቁመናህን አያይ፣ ሰይጣን መልክህን አያይ፣ ጾታሽን አያይ፣ መማር አለመማርህን አያይ። ሰይጣን የሚያየው ምንድነው? አንተ ውስጥ ያለውን እሳት ነው። ይገባችኋል ወይ? ዴቪል የሚያየው ምንድነው? እዚህ ሰው ውስጥ እሳት አለ ወይስ የለም የሚለው ነው። ለዚህ ነው ሰዎቹ ጋር መጥቶ ሲያቸው ሰዎች ውስጥ ምን የለም? እሳት የለም። ኢየሱስ የሚለውን ስም ጠሩ እንጂ ኢየሱስ የሚለው ስም በእሳት ኃይል አልተጠራም። አየ ያው አውቀዋቸው አውቀዋለሁ ጳውሎስን ተውሱን። አንተ ግን ማን ነህ? who are you ያላቸው ለዚህ ነው። ስለዚህ እሳትን ለመጠበቅ በህይወታችሁ ውስጥ ምን ማድረግ ይኖርብናል? ይሄን ማየት ነው ዋናው ነገር። ምንድነው ማድረግ ያለባችሁ? ምንድነው ማድረግ ያለበት? ይኸውላችሁ ከኮንፈረንስ መዞር እሳትን አያመጣም። በኮንፈረንስ ውስጥ ኃይል ትቀበላለህ እንጂ ኃይል አታቆይም። የትንቢት አገልግሎቶች እጅ ብቻንባችሁ እሳት እንዲለኮስ ያደርጋል እንጂ እሳት አንተ ጋር እንዲቆይ አያረግም። ጥሩ ነው ግን አያደርግም። የሚያቆየው ያንተ ማንነት ነው። ያ የተለኮሰውን እሳት ኮንፈረንስ ላይ በለው እጅ ሲጫንህብን በለው ብቻ ምንም በለው የገባውን እሳት እንዴት ነው የምታቆየው? እንዴት ነው ኪፕ የምታረገው? ይሄ ነው ትልቁ ሚስጥር ወዳጆቼ። ይሄን በጣም ማወቅ ያስፈልጋል። የመጀመሪያው ትክክለኛ የሆነ መርህ ሲኖርህ ነው፣ ሲስተም ሲኖርህ። እሳት ዝም ብሎ አይቆይም። እሳትን የምትከልልበት ነገር ስላለ፣ የምታቆይበት ዘዴ ስላለ፣ ጥበብ ስላለ። ኖርማሉን እሳት እንኳን ማለት ነው ኖርማሉ እሳት እንኳን በአመድ ተዳፍኖ ምናምን ነው የሚቆየው። ልክ ነኝ ወይ? አዎ ዝም ብሎ ሊቆይ አይችልም። ልክ እንደዛው የመንፈስ ቅዱስ እሳት ወይም በዛ ውስጥ የሚገለጠውን እሳት ለማቆየት እህቶቼና ወንድሞቼ መንፈሳዊ መርህ ያስፈልጋቸዋል። መርህ ከሌላ አታቆዩ። መርሁ ምንድነው? በኮንፈረንስ የተካፈልከው እሁድ እንደዚህ የተካፈልከው እዚህ ጋር ብቻ ተካፍለው እዚህ ጋር ብቻ ነደ ከወጣ ያው ነው። እዚህ ዘይርከው እዛ የምታቆይበት መርህ ያስፈልጋል። መርሆች ናቸው። ሰይጣን ዴሊበሬትሊ የሚሰራው ይሄ እሳት አንተ ጋር እንዳይኖር ነው። እሳቱን ካጠፋ አንተ ምንም እንዳይደለህ ያውቃል። ስለዚህ እንዳትጸልይ ያደርጋል። ጸሎት ማገዶ ነው ብራዘር። ጸሎት ምንድነው ያልኳችሁ? ማገዶ ነው። ጾም ማገዶ ነው። የእግዚአብሔር ቃል ማገዶዎች ናቸው። እሳቱን ፍሌም አድርገው ይዟችሁ የሚቆዩ ከሁድ የሚያደርስ ከሳምንት የሚያደርስ ከአመት የሚያደርስ ይሄ እሳት ነው። ይሄ እሳት ነው። እሱን የምታቆየው በዚህ መልክ ነው። አለበለዛስ በአንድ እሁድ አታመጣም። አንድ እሁድ ላይ ትለኮሳል። ለዚህ ነው ሰዎች እሁድ ተነቃቅተው አሜን ሃሌሉያ አየር ላይ የሚሳንፈፉ ሆነው ከሁለት ቀን በኋላ ባትሪ ሎ አላጋጠማችሁ? ባትሪ ሎ አረ መጸለያ ቃል ባትሪ ሎ ከሁለት ቀን በኋላ ማክሰኞ ላይ የለም። እሁድ እዚህ እኮ ነዷል፣ በጾም ጸሎት ነዷል፣ በፕሮግራሙ ላይ ነዷል። ከሁለት ቀን በኋላ የት ገባ? እሳቱን እዛም ይዘህ መሄድ እዛም የምታቀጣጥልበት ማገዶ ያስፈልጋል። ለዚህ ነው የእግዚአብሔር ቃል አጥሩ ምንለው ያለ ምክንያት አይደለም። አሌስ ፋየሩ ይጠፋል። እሳቱ የሚፈልገው አለ። ልክ ኖርማል እሳት እንጨት እንደሚፈልጉሉ ይሄ በእናንተ ውስጥ በመንፈስ ቅዱስ የተለኮሰው እሳት የሚፈልገው ማገዶ አለ። ፕሬይ ኤንድ ፋስት። እዚህ ቤተክርስቲያን ሲሪየስ ሆነን ስለ ጾም የምናወራው ስለ ጸሎት የምናወራው ዴሊበሬትሊ ነው። ይሄ ህዝብ ከተሸናፊነት መውጣት አለበት። ከምንድን ነው ያልኳችሁ? ከተሸናፊነት ወደ አሸናፊነት መሸጋገር አለበት። ማሸነፊያ መንገዱ ደግሞ ምንድነው? ይሄ ነው። ሌላ መንገድ እኔ አላየሁም። አባቶች ያሸነፉት እንደዚህ ነው። አሸናፊ የሚያረጋ እጅ ላይ ያለው ምንም ነገር አለም። እንደ አማኝ እኔ ልንገራችሁ አሸናፊ የሚያረጋችሁ ይሄ እሳት ብቻ ነው። ፕሊዝ ሌላ ነገር የለም። ስለዚህ ሲስተም ይኖራችሁ። ሲስተም do you have system? የመጸለይ ሲስተም 24 ሰዓት ውስጥ የምትጸልይበት መደበኛ ሰዓት ማለት ነው። ሲስተም አጋጣሚ አይደለም። ጸሎት ሲመችህ አይደለም የምትጸልየው። ነቲ በዚህ አይነት ትጥቅ ጠላትን ለማሸነፍ ትሄዳለህ። how come የተዝረከረከ ወታደር ጠላት ያሸንፋል እንዴ? do you think ያሸንፋል? no ጌታ ኢየሱስ በግልጽ ነው የተናገረው እንደዚህ ሲል ወገባችሁ የታጠቀ መብራታችሁ የበራ
ይሁን። አየ ወገን መታጠቅ የወታደር ካራክተር ነው። ባይዘው እዚህ ወታደር የሆናችሁ ታውቃላችሁ። ወታደሮች የሚታወቁት በታጠቀ ወገን። ወታደር አሁን እንደኔ ለብሶ ሲሄድ አይተኸው ታውቃለህ? ቱታ ለብሶ ሲሄድ አይተኸው? ወታደር ኢኩዊፕድ ነው፣ የታጠቀ ነው። አማኝ ማለት በመንፈስ ዓለም የታጠቀ ሊሆን ይገባል። የእግዚአብሔርን ቃል በደንብ የታጠቀ፣ በእግዚአብሔር መንፈስ በደንብ የተሞላ። ያን ጊዜ ነው ብራዘር መንፈስ ዓለም ላይ አሸናፊ የምትሆነው። መንፈስ ዓለም ላይ አሸናፊ ከሆንክ ምድር ላይ አሸናፊ ነው። ክብር ለኢየሱስ ብቻ ይሁን። እስቲ የሆነ ሰው አደርገዋለሁ ይበል ዛሬ። እስቲ ሲስተም፣ የፕሬየር ሲስተም፣ የጸሎት ሲስተም ገንቡ። ወዳጆች የእግዚአብሔር ቤት ነው፣ ልትማሩ ስለሆነ የመጣችሁ ገንቡ። የጸሎት ሲስተም፣ የጾም የጸሎት ፕሮግራም የግላችሁ፣ የማህበር አይደለም። አንዳንዱ ጅኒ በማህበር አንዳንዱን ደግሞ በግል ነው የምታሸንፈው። አንዳንዱን በግል ጸልየ ነው፣ አንዳንዱን ደግሞ በጋራ ጸልየ ነው። ስለዚህ የጋራ ብቻ የግል ነገር ይኖራችሁ ነው። ሲስተም እሳትን ይዘህ የምታቆየው በግል ህይወት በዚህ ሲስተም ነው። therefore pray። በቤታችሁ ሁሉ ነገር መርህ አለው። ሰዎች አሁን ለሌላ ነገር መርህ አላቸው እኮ። ለመንፈሳዊ ነገር ነው መርህ የምናጣው እንጂ ለስራ መርህ አላቸው። 2 ሰዓት ሻርፕ ይገባሉ ይወጣሉ ምናምን በቃ ሁሉ ነገር። ለምግብ መርህ፣ ቁርስ፣ ምሳ፣ እራት መርህ አላቸው። ሰዎች መርህ ያጡት ለምንድን ነው? ለጸሎት ሲባል፣ ለመንፈሳዊ ነገር ሲባል፣ ለእግዚአብሔር ቃል ሲባል ግን ሰይጣን መጥቶ አንተ መነጫጨረው። ልክ ህፃናት እንደሚበታትኑት የለም በታተኑ። ጸሎታቸውን በተነው፣ ጾማቸውን በተነው፣ ብዙ ነገራቸውን በተነው። በእንደዚህ አይነት ደግሞ አሸናፊ መሆን አትችሉም። ግልጽ ነው የምነግራችሁ ነው። የተሸነፍክ ወታደር ትሆናለህ። ወታደር ነህ ግን የተሸነፈ ወታደር ትሆናለህ። መንፈስ ዓለም ላይ ምንም ጂኒ አይሰማህም። ዞር ብሎ አያይህም። አይገርምም? ኦልሬዲ you don't have anything። ምንም ልታረግ እንደማትችለው ያውቃል። ከእንደዛ አይነት ነገር መውጣት አለብን። ጌታ የተባረከ ይሁን። ሁለተኛ ደግሞ ለመርህ ተገዢ መሆን። ላረጋችሁት ነገር ለመርህ ተገዢ መሆን። አሁን አንዳንድ ሰዎች ማስታወሻ እንጽፋለን፣ ፕላን እናወጣለን። በዚህ ሰዓት እጾማለሁ፣ በዚህ ቀን እጸልያለሁ፣ ማታ ምናምን በዚህ ሰዓት እጸልያለሁ ይላሉ ሰዎች። እንደዚህ ካረክ ተገዛ ለዛ መርህ። ባይመችህም ተገዛ። ደክሞኛል አትበል፣ ዝም ብለህ ተገዛ ለዛ ስርዓት። አሸናፊ የምትሆነው መቼ ነው? ስትገዛ ብቻ ነው። ዲሲፕሊንድ ፕሊዝ ቢ ዲሲፕሊንድ። ዲሲፕሊን ያላቸው ሰዎች ናቸው ያሸነፉት። ዝም ብሎ እግዚአብሔር ብድግ ብሎ ማንንም ከአንበሳ ጉድጓድ አላወጣም። ስንቱን አንበሳ ጨርሶታል። ዳንኤል የሚባል ሰው ጋር ግን አንበሳ ሊሰራ አልቻለም። ምክንያቱም ሰውየው የመርህ ሰው ነው። መንግስት አዋጅ አወጣ ምናምን አላለ ሁልጊዜ የምስራቁን በር ከፍቶ እሱ ምን ያደርግ ነበር ይላል። አለቀ። መርህ ነው አሸናፊ የሚያደርግ። ፕሪንሲፕል ነው አሸናፊ የሚያደርግ። ተከታታይ የሆነ ነገር ነው አሸናፊ የሚያደርግ። ተከታታይ ስትበላ መሰለኝ የምትወፍረው ራሱ። ተከታታይ ነው አንድ ነገርን የሚያመጣው። የአንድ ቀን ነገር አለ። መርህ ይኑር። ተከታታይ አድርገው አንድ ነገር። ለዚህ ነው አንዳንድ ሰዎች 3 ቀን ጾም ጸሎት ይዙና ጄት ይሆናሉ። ከ3 ቀን በኋላ የሉ ትተውታል። በ3 ቀን ጾም ጸሎት ላይ ይወጡና ከዛ በኋላ ግን አይቀጥሉም። ከዛ እሳቱ ይጠፋል። ለዚህ ነው ብዙ ሰዎች ከኮንፈረንስ በኋላ ዲፕሬሽን የሚያጠቃቸው። ኮንፈረንስ ላይ እሳቱ ያገኛቸዋል። ከዛ በኋላ እሳቱን እንትን አያረጉትም፣ ሙቭ አያረጉም። እኔ ዛሬ የምላችሁ ነገር በቤታችሁ ማድረግ ያለባችሁ ነው። ክብር ለኢየሱስ ይሁን። እስቲ አሜን በሉ እስቲ። ለዚህ ነው መጽሐፉ አንድ ቃል አለ የሚነገር መጽሐፉን ስታደርጉ ዘወትር የሚል ቃል እለት ሳታቋርጡ ይውላችሁ። እንደዚህ አይነት ቃል ካገኛችሁ ሁልጊዜ ማድረግ ያለባችሁን ነገር ነው እየነገራችሁ ያለው። እለት ሳታቋርጡ ጸልዩ። እለት ይሄንን አርጉ ካለ አርገው ውጤት አለው ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ለመርህ ተገዢ ሁን። ሶስተኛ እሳትን የሚያጋግሉ ነገሮችን ስማ፣ አዳምጥ፣ አንብብ። ምን የሚያደርግ እሳትን የሚያጋግል ነገር፣ እሳትን በውስጥ የሚያነድ ነገር። አንዳንዴ መዝሙር ሊሆን ይችላል፣ አንዳንዴ ደግሞ ትምህርት ሊሆን ይችላል፣ አንዳንዴ ደግሞ ስብከት ሊሆን ይችላል። እንደዚህ አይነት ነገሮችን ስማ፣ ይጠቅምሃል ወዳጄ። እሳት በውስጥ እንዲቆይ የሚያደርገው አንዱ እንደዚህ አይነት ነገር ነው። አያችሁ፣ እንደዚህ አይነት ነገሮች መስማት ጥሩ። ስብከት መስማት፣ ዩቲዩብ ላይ ገብታችሁ አንዳንድ ትምህርቶችን መስማት በጣም ጠቃሚ ነው። በሌላ ነገር ላይ ጊዜ ካጠፋችሁ እሳቱን ያጠፋዋል። የማይሆን ወሬ ስትሰማ እሳቱ ላይ ምን እየቸለስክ ነው? ውሃ እየቸለስክ ነው። የማይሆን ነገር ስታይ እሳት እየቸለስክበት ነው። ከዛ በኋላ እንደምን እግር ጎተህ ደግሞ እሑድ ትመጣለህ ማለት ነው። ያ እንዳይሆን ምንድነው መርሁ እያልኳችሁ ነው። ስም አንዳንዴ የሆነ ነገር የቀዘቀዘ ሲመስል ክፈትና ስማ። አንዳንድ ትምህርቶች ስማ።
አንዳንድ ስብከቶች ስማ፣ አንዳንድ መዝሙሮች ዘምር። መንፈስ ቅዱስ በአንተ ውስጥ እንደገና እሳቱን ያነደዋል። አሜን ይሁንላችሁ በኢየሱስ ስም። እስኪ የሆነ ሰው እሰማለሁ ይበል እስቲ ዛሬ። ኢየሱስ ለምንድን ነው ስለምታዩትና ስለምትሰሙት ነገር ተጠበቁ ያለው? የምታየውና የምትሰማው ነገር ከሚያረገው አንደኛው ነገር አንተ ውስጥ ያለውን እሳት ምን ማድረግ ነው? ማጥፋት ነው። ማጥፋት ነው። በጣም ምን የመሳሰሉ ሰዎች እኮ አንተ እሳት የሚነድባቸው ሰዎች የማይሆን ሰው ነገር ሰምተው ዘረኛ የሆኑ ሰዎች አውቃለሁ። ለምን? እምነት ከመስማት ነው የሚለው የትኛውንም እምነት ያጠቃልላል። እግዚአብሔርንም ማመን በለው ሌላውንም ነገር ማመን ከምንድን ነው የሚጀምረው? ከመስማት ነው። ከመስማት ነው። የሰማኸው ነገር አስተሳሰብን ይቃኘዋል፣ ብዙ ነገርን ያበላሻል። ስለዚህ ዛሬ ላለው እኔ ጥሩ ነገር ስሙ። እሳቱን ለማቆየት ጸሎት ትግል ሲሆንብህ አሉ ትምህርቶች ስለ ጸሎት ስማ። ያንቀሳቅሳል፣ ያግልሃል። እውነቴን ነው የምነግርህ። የሆነ ነገር ይንቀሳቀሳል። እሳቱን ማቆየት ከቻልክ ይወልዱ ሰምቲንግ። አሜን ሃሌሉያ። የሆነ ነገር ታደርጋለህ። ምኑን ማቆየት ከቻልክ? በልሳን ጸልይ። ስፒኪንግ ኢን ታንግስ ራሱን ያንጻል አላለም እንዴ? ልክ እንደ ህንጻ ይገነባል ነው የሚለው እኮ ስታነቡት። እንደ ህንጻ ነው የሚገነባው። ሰው በመንፈስ ጸልዩ ነው የሚለው መጽሐፍ ራሱ። ጸልዩ ብቻ ሳይሆን በምን ጸልዩ? በመንፈስ ኢን ስፒሪት ጸልይ። ይሄንን ስታረግ ራስን እየገነባ እሳቱን እያነደርክ፣ እሳቱ በነደደ ቁጥር ደግሞ አንተን የሚቃወመውን እየበላ ይሄዳል። አንቺን የሚቃወመው ምን እያደረገ ይሄዳል? እየበላ እያፈረሰ ይሄዳል። ለዚህ ነው አንዳንድ ጊዜ ሰዎች ዛሬ እዚህ ተጸልዮላቸው ተፈውሰው እንኳን በሽታው እዛ ጋር ሲደርስ የሚመጣው። ምክንያት አለው። ምክንያቱም ውስጣቸው ምን የለም? እሳት የለም። እዚህ የሄደው ጅኒ እዛ በሽታውን ይዞት ይመጣል። እንዳይመስል መጽሐፉ ነው የሚለው። በጣም የማደፋፍረው ዛሬ ይሄን ነው። እሳቱን መጠበቅ። እሳቱ ምን ማድረግ? መጠበቅ፣ ማቆየት ይብዛ በኢየሱስ ስም። ስለዚህ እሳትን የሚያጋግሉ ነገሮች ምን አድርጉ አልኳቸው? ስሙና እዩ ፕሊስ፣ ስሙና እዩ። ብዙ የሚሰማ ነገር አለ በዚህ ዘመን። የእናንተን ጆሮ የሚፈልግ ብዙ ነገር አለ። የሚዲያውን አበዛዝ ተመልከተው ወዳጄ። እነዚህ ነገሮች እሳትን የሚያዳፍኑ ናቸው። ፕሊስ ኪፕ ኢት። እሳትን ከሚያጠፉ ነገሮች መጠንቀቅ። ጳውሎስን የገጠመው ማን ነው? ጳውሎስ ለጢሞቴዎስ የነገረውን አንዳንድ ነገሮች ልንገራችሁ። ሁለተኛ ጢሞቴዎስ 1:6 ላይ ስለዚህ ምክንያት እሳትን እንደሚያቀጣጥል ሰው እንደምን እሳትን እንደሚያቀጣጥል ሰው እሺ እጆቼን በመጫኔ በአንተ ውስጥ ያለውን የእግዚአብሔር ስጦታ ምና እንድታነሳሳ አሳስባለሁ። እሳት ልክ እንደሚያዝ አንተ ውስጥ ያለው ነገር መጋል አለበት፣ መነሳት አለበት። ክብር ለኢየሱስ ይሁን። ይኸውላችሁ ጢሞቴዎስ አይ ቲንክ ከእድሜው መሰለኝ እድሜው ያው ልጅ ስለነበረ ጳውሎስ እስር ቤት ሆኖ ነው የጻፈለት እና አይ ቲንክ 40ዎቹ መጀመሪያ ላይ ነው። አክቹአሊ ትልቅ ሰው ነው፣ ያው ትንሽ ነው በዛ ጊዜ ግን ፈርቷል። ከሱ በፊት በሃይማኖት የገዘፉ ሰዎች አሉ፣ ብዙ ዕውቀት ያላቸው ብዙ ነገር ያላቸው ሰዎች ቸርች ውስጥ አሉ። ስለዚህ ይሄ ሰውዬ ደፍሮ ለመናገር ውስጡ ያለውን ጸጋ ለማንቀሳቀስ የከበደው ይመስለኛል። ለዚህ ነው ጳውሎስ እንደዚህ ያለው። ኖ ማንም አይናቅህ። አያችሁ የአንዳንዶቹን እሳት ያጠፋው ንቀት ነው። የትም አትደርስም የሚል ምንድነው? ዝም ብለሽ ቸርች ይላል አንዳንዱ። ታዲያ የት ይኬድ? ቸርች ነው እንጂ ታዲያ የት ነው የሚኬደው? ምንድነው? አንዳንድ ሰዎች ሳይገባቸው መንፈሳዊ ነገር ያጣጥላሉ። ምንድነው? ጸሎት ታበዛዋል። ታዲያ ምን እናብዛ ወገን? ሌላ የሚበዛ ነገር ካለ ነገሩ ምን ይብዛ? ስለዚህ እንደዚህ አይነት ትችቶችና ንቀቶች አንዳንድ በጣም ያልበሰሉ ሰዎችን ምን ያደርጋቸዋል? እሳቱን ያጠፋባቸዋል። ስለዚህ ንቀት ነበረ። አሁን አገልጋይ ነው ምናምን እንደዛ እኮ ነው። አሁን ጢሞቴዎስ አሁን ይሄ ልጅ አሁን ይሄ ለአቅመ አገልጋይነት ይበቃል የሚል ቡድን አለ መሰለኝ አሁን እነዚህ። ስለዚህ ማንም አይናቀው። ይልቁኑ ውስጥ ያለው ነገር እንዳይዳፈን አነሳሳው። ክብር ለኢየሱስ ይሁን። እስኪ ማነሳሳት የኔ ስራ ነው በሉ እስቲ ባካችሁ። አነሳሱ ዛሬ በኢየሱስ ስም። ይሄ ትምህርት ስትሰሙ ይሄን ስብከት ስትሰሙ ይነሳሳ በኢየሱስ። እግዚአብሔር በውስጣችሁ ያስቀመጠው ነገር በአንድም በሌላም የተዳፈነባችሁ ዛሬ ተነሱ በኢየሱስ ስም። አንዳንዶቻችሁ ብርቱ የጸሎት ሴት ነበራችሁ፣ ብርቱ ወንዶች ነበራችሁ፣ የምትመሰክሩ ነበራችሁ፣ ብዙ ነገራችሁን የጣላችሁ ዛሬ ተነሱ ላለው እኔ ተነሱ በጌታ በኢየሱስ ስም። ስትጸልዩ ብዙ ነገር ስትሰሩ የነበረ ዛሬ ግን እሳቱ የጠፋ፣ እሳቱ ይቀጣጣል፣ እሳቱ ይንደድ እንደገና፣ በውስጣችሁ ይፍለቅለቅ እንደገና። ኢግናይት መንፈስን አታጥፉ የሚለው ለዚህ አይደል? አታጥፉ መንፈስ ምን አታርጉ? አታጥፉ። ስለዚህ ጢሞቴዎስ የቻሌንጅ ነበርበት። አንዳንዴ ንቀት ያጠፋዋል። ሰዎች የሚሰጡ አስተያየት ራሱ ሮንግ
በተለይ ትንሽ ከፍ ያሉ ሰዎች ፖዚሽን ያላቸው ሰዎች አገልጋዮች ሊሆኑ ይችላሉ። የማይሆን ነገር ከተናገሩ በቃ ተሸማቀው ይቀራሉ። እነዛ ሰዎች እንደዚህ የተበተኑ ሰዎችን ያውቃሉ። አገልጋዮች ተናግረዋቸው ይጾማሉ። ልጆቹ ወጣቶች ናቸው። ከዛ ምንድነው እናንተ በግድ እግዚአብሔርን ታሰሩታላችሁ እንዴ ምናምን አሏቸውና የልጆቹን እሳት ምን አደረጉት? አዳፈኑት። ልክ አይደለም። እጸልያለሁ ካለ ይጸልይ፣ ምን ችግር አለ? የጸሎት ሳይድ ኢፌክት አለው እንዴ? ኦቨርዶዝ አለው? ጸሎት በስቶ አለው እንዴ? የለውም ወገን። እንደውም ጳውሎስ በጸሎት አብዝቼ አላለም እንዴ? ያ ማብዛት ካለብህ ነገር ጸሎት ነው። እና እንደዚህ አይነት አስተያየቶች የሰውን እንትን በተለይ ኢማቹርድ የሆኑ ልጅ የሆኑ ሰዎች ይሰበራሉ። ንቀጥሮ አይደለም። እና ጢሞቴዎስ ይሄ ቻሌንጅ ነበረበት። አየ በዚህ ምክንያት እሳቱ ተነሳ ይለዋል። ውጣ ዛሬ እላለሁ ተነሽና አብሪ። መጽሐፉ ራሱ አይልም ተነሽና ምን አድርግ ይላል? አብሪ። ተነሳ ብራዘር። አንተን ነው የሚጠብቀው ይሄ ትውልድ። አዲስ አበባ አንተን ይጠብቃል። ከተማው አንተን ይጠብቃል። ጎረቤቶች አንተን ይጠብቃሉ። ዘር ማንዘር አንተን ይጠብቃል። አንተ ስትነሳ አንቺ እስክትነሺ አላለም ዲቦራ? ድሉ የሚዘገየው እስከ መቼ ነው? ዲቦራ አንቺ እስክትነሺ እኮ ነው። ነይ እባክሽ ከኛ ጋር። ኧረ ኢየሱስ ያድናል። ይሄ እሳት ያገኛችሁ ብያለሁ ዛሬ በኢየሱስ ስም። እሳትን ከሚያጠፋ ነገር ምን አድርጉ አልኩኝ? መጠንቀቅ ያስፈልጋል። ሌላው ስለዚህ በማንኛውም አይነት ሁኔታ ውስጥ ወዳጆቼ ለራሳችሁ ይቅርታ አታድርጉ ፕሊዝ። ለስንፍና ይቅርታ አታርግ። ላለመጸለይ ይቅርታ አታርግ። ላለመጾም ይቅርታ አታርግ። ሰበበኛ አትሁን። በጣም ብዙ ሰው ሰበበኛ ነው። ምክንያታዊ አትሁን። በእግዚአብሔር ፊት ውሃ አይቋጥርም ምክንያት። ላለመጸለይ የምታረገው ምክንያት ደክሞኝ ስራ ቢዚ ሆኜ ማን ሁን አለህ? ለእግዚአብሔር ቢዚ ትሆናለህ? አየህ ይሄ ነው ጥያቄው። በዛ ውስጥ ምን ታተርፋለህ? ቴልሚ ምን ታተርፋለህ? ይሄ ዓለም የመንፈስ ዓለምም ጭምር ስለሆነ ብዙ ሰዎች ምክንያት አላቸው። ለምንድን ነው እንደዚህ የምታረጉ ሲባሉ ለምን ቸርች አትመጣም? ምክንያት አለው። እሁድ እሰራለሁ ይላል። አገልጋዩ ያምናል፣ እግዚአብሔር ግን ያምናል ወይ? እኔ ላምን እችላለሁ፣ ፈጣሪ ግን ያምናል? ጥያቄው እሱ እኔን ማሳመን ሳይሆን ዋናው ማንን ማሳመን ነው? እግዚአብሔርን ማሳመን። እንደዚህ አይነት ነገር አጋጥሞኝ እንደዚህ ሆኜ ምናምን ሆኜ አንተ ሰውየው አሞት ራሱ በግራ ዞሮ እኮ ጸለየ ይላል ስለ ሕዝቅያስ አይልም ወይ? ጸለየ ሰውየው፣ እንደዛም ዞሮ ጸልዮ ነው የተፈወሰው። አሞት የመጨረሻ ደረጃ ደርሶ። ስለዚህ ይሄ ምክንያት ለራሲ ይቅርታ አታርግለት። እንዲህ ማላረገ ቀዲስ ይሄን ስለሆንኩ ነው የሚል ምክንያት አትስጡ ፕሊዝ። እሳት በውስጣችሁ እንዲቀጥል ከፈለጋችሁ ትልቁ ነገር ይሄ ነው። ለመረ ተገዢ መሆንና ለራስ ምን አለማድረግ። don't do that. ምክንያቱም ሰይጣን ስራው ምንድነው? እለት እለት ትነዘንዘው ነበር አይልም? ዮሴፍን መቼ ነው የሚለው? እለት እለት። ዮሴፍንም ሳምሶንን መቼ? እለት እለት። ቢ ኬርፉል። እሳት እለት እለት ነው። እለት እለት ካልነደድክ እለት እለት የሚነዘንዝህ አለ። እለት እለት ኃይል ካልተካፈልክ እለት እለት አንተን የሚዋጋ አለ። እለት እለት ካልበረታ እለት እለት አንተን ለማድከም የሚወጣ ኃይል አለ። እለት እለት ነው የምነግርህ፣ በየቀኑ ነው የምነግርህ። ስለዚህ አንተም እለት እለት ኃይል ትጨምራለህ። አንተም እለት እለት ትበረታለህ። አንተም እለት እለት ትሰራለህ። አረ ክብር ለኢየሱስ ይሁን። ሲያደርገዋለሁ በሉ ባካችሁ ይሁንላችሁ በጌታ በኢየሱስ ስም። እለት እለት የሚነዘነዝህን የምታሸንፈው እለት እለት በርትተህ ነው። እለት እለት ምን አድርገህ በርትተህ እለት እለት የሚዋጋህን ምን ታደርገዋለህ? ድል ታደርገዋለህ። ክብር ለኢየሱስ ይሁን። እኔ ዛሬ አደፋፍራችኋለሁ እህቶችና ወንድሞቼ፣ የጠፋ እሳት በኢየሱስ ስም ይነሳ በጌታ በኢየሱስ ስም። የተዳፈነ ይቀስቀስ ዛሬ ውስጣችሁ የተቀመጠ። አንዳንዶቻችሁ ራእይ ህልም ኖሯችሁ እግዚአብሔር ተናግሯችሁ ግን በአንድም በሌላም በስራ በኑሮ በተለያየ በቤተሰብ በመናምን በብዙ ነገር ውስጥ የተቆለፋችሁ እኔ ዛሬ ይሄ ቁልፍ ይፈታላለሁ። አሜን። ይፈታ በጌታ በኢየሱስ ስም። አሜን። ይፈታ በጌታ በኢየሱስ ስም። ምክንያቱም አንተ የቤተሰብ ሀብት ብቻ አይደለም፣ አንተ የሀገር ሀብት ነህ። አንቺ የቤተሰብ ብቻ አይደለሽም፣ የሀገር ሀብት ነህ። የቤተ ክርስቲያን ሀብት ነህ። እግዚአብሔር በአንተ ምድር ሊነካ ይፈልጋል። ሀገር ሊነካ ይፈልጋል። ከተማ ሊነካ ይፈልጋል። ወዳጆቼ ይፈልጋል እግዚአብሔር። ፕሊዝ
ስለዚህ አንተ ውስጥ ያለው ነገር ከተዳፈነ አንተ ብቻ አይደለም የከሰርከው፣ እኛም አብረንህ እንከስራለን። ቤተክርስቲያን ትከስራለች፣ ከተማና ሀገሩ ይከስራል። ብራዘር ይከስራል። ያንተ መነሳት የሁሉ ሰው መነሳት ነው። እኔ ዛሬ ላለው በኢየሱስ ስም ይሄ እሳት ውስጣችሁ ይግባ። አሜን። ያስ ይሄ በጣም አስተውሉ ፕሊስ። እኔ ምን አመጣለሁ ይላል። እኔ ምን አንተ ድሮስ ምን ታመጣለህ? የሚያመጣው እኮ አንተ ውስጥ ያለው እሳት ነው። አንዳንድ ሰዎች እኔ እንደዚህ ነኝ ብለው ስለራሳቸው ነው። ኖ እሱን ተው። ድሮም የሚሰራው አንተ አይደለም። የሚሰራው ማን ነው? እሳቱ ነው፣ መንፈሱ ነው። አረ አሜን ሃሌሉያ። እግዚአብሔር አንተ ችሎታ አንተ ዕውቀት ላይ ቆሞ የሚሰራው ነገር የለም። የሚሰራውን መስራት ሲፈልግ ምን አስገብቶ ነው የሚሰራው? እሳት አስገብቶ ይመነጥረዋል። ሙሴ የሚባል ሰው አመጣና በምን ውስጥ ተገለጠለት ይላል። በምን ውስጥ ነው የተገለጠው? በቁጥቋጦ። በምን ውስጥ? ቁጥቋጦ ሲነድ እሳት አይደለው ያየው። ሪሊ ያ እሳት ቁጥቋጦ ላይ ብቻ ቀረ ወይ? ኖ ያ እሳት ሙሴ ውስጥ አልገባም እንዴ? ለምነከ ያ እሳት እኮ ነው ሙሴ ውስጥ የገባው። በፈርዖን ፊት ታዲያ ሙሴ የሚባል ሰው እንዴት ይቆም ነበር? በፈርዖን ፊት ምን ማድረግ ይችል ነበር ሙሴ? ነቲንግ። የሙሴ ፋይል ከተገላበጠ ግባ ቢል የ40 ዓመት የእረኝነት ታሪክ ነው ያለው። አለቀ። 40 ዓመት በግ ሲጠብቅ የኖረ የሚል የሥራ ምናምን ይዞ ነው መስሪያ ቤት ሄዶ ማለት ነው። በዚህ ልትቀጠር ትችላለህ እንዴ? እስራኤልን ነጻ ታወጣለህ በዚህ? ይሄንን ዶክመንት ይዘህ 40 ዓመት እረኝነት። እሺ ከዛስ? እስራኤልን ነጻ የሚያወጣ ጀነራል አሁን በዚህ መቀጠር ይቻላል? ብራዘር እስራኤልን ነጻ ለማውጣት ኖ ዌይ። የሚያስፈልገው የሆነ እሳት መግባት አለበት። እስኪ አሜን በሉ እስቲ ባካችሁ። ዛሬ ያግኛችሁ በኢየሱስ ስም። ምክንያቱም አንተ ጋር እሳት ሲመጣ ነጻ የምታወጣው ሰው አለ፣ ነጻ የምታወጡት አለ። እንዲሁ እንዳይመስል መንፈስ ዓለም ይኸውልህ የሚሰራው አንተ ምን ቢዝነስ አላቸው እነሱ? ሰይጣን ምን ቢዝነስ አለው ንገረኝ። ሰይጣን ምን ስራ አለው? ስራው እኮ የእግዚአብሔር ልጆችን ምን ማድረግ ነው? መዋጋት ነው። እነሱን ማሰር ነው። የእሱን ስራ ለማፍረስ ደግሞ አንተ ሌላ ኃይል በአንተ ላይ መገለጥ አለበት። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ እኛ ቀዝቃዛ እንድንሆን ውሃ እንድንሆን አይደለም፣ እሳት እንድትሆን ይፈልጋል። እንድታነዱት ይፈልጋል። መንደራችሁ ላይ ያለው እንድትጠርጉት ይፈልጋል። ብዙዎችን ወደ እግዚአብሔር መንግስት እንድትማርኩ ይፈልጋል። ዛሬ ይሄ ኃይል በአንተ ላይ ይምጣላለሁ ነው። ይሄ ዘመን እንደዛ ነው። አግሬሲቭሊ የምንነሳበት ገብቷችኋል? በኃይል የምትነሱበት፣ በብርታት የምትነሱበት፣ ይሄ ከሆነ ነገር መውጣት ያለብን ዘመን ነው። ምክንያቱም ጊዜው የሪቫይቫል ነው። ጊዜው የተሐድሶ ነው። ጊዜው እግዚአብሔር ስራውን የሚሰራበት ዘመን ነው። ከዚህ በኋላ አደባባዮቹ የፈውስ አደባባዮች የሚሆኑበት ዘመን ነው። መንገዶች የፈውስ መንገድ የሚሆኑበት ዘመን ነው። ጎዳናዎቹ የእግዚአብሔር ክብር የሚገለጥባቸው ዘመን ነው። እስኪ አሜን በሉ ባካችሁ። የሥራ ቦታችሁ የወንጌል መዳረሻ የሚሆኑበት ዘመን ነው። ዘመኑ እንደዛ ነው ብራዘር። እኔ ዛሬ ላለው እሳት በእናንተ ላይ ይምጣ በኢየሱስ ስም። ምን ያስፈልጋል? እሳት ይዞ መቆየት። እሳት ይዞ ምን ማድረግ? መቆየት። ወዳጆች እሳት ይዞ መቆየት። ብዙዎቻችን እሳት እንቀበል። ብዙ ሰዎች ጥሩ ይጸልዩ የነበሩ ጸሎት የጠፋባቸው ዛሬ ይመለሳል እላለሁ ነው። እስቲ ይመለስልኛል በሉ ባካችሁ። ጸሎት ይዘው የጠፋባቸው ጥሩ ጦረኛ የነበሩ እንደ ፍልስጤምን ቀንዱን ሲለው የነበረው ሳኦል መጨረሻ በእነሱ እጅ ወደቀ። አንገቱን ቆረጡት። አያሳዝንም? አንተ ሳኦል ቤት መጣ ተብሎ የሚደናበር ህዝብ ነበር እኮ። አንገቱን ቆረጡት፣ ተሳለቁበት። እሱ ብቻ ሳይሆን ዘርማን ዘሩን ጨረሱ። አያሳዝንም ወይ? ያ ወዳጆቼ እንደ አንበሳ ተወልደ እንደ ጃርት መሞት መብቃት አለበት። ተሸንፈ መውደቅ መብቃት አለበት። ለዚህ ነው እኔ ዛሬ የምለው ይሄ እሳት በውስጣችን እንደገና ይንደድ በጌታ በኢየሱስ ስም። የምስክርነት እሳት ይንደድ እላለሁ እኔ። የጸሎት እሳት ይንደድ እላለሁ እኔ። የቃል እሳት ይንደድ እላለሁ። እስኪ መጽሐፌን ወደዋለሁ በሉ ባካችሁ። ከዚህ በኋላ ቃሉን አነበዋለሁ በሉ እስቲ። አንሰላስለዋለሁ በሉ እስቲ። ድገም እስቲ። አንሰላስለዋለሁ። እውነተኛ ማገዶ ይሄ ነው ወዳጅ። እሳቱን በውስጥ ያነደዋል። ይሄን ስታነብ እሳት በውስጥ ይቀጣጠላል። በመንፈስና በልሳን ስትጸልይ ውስጥ ያለው እሳት እንደገና ይነሳሳል። አደፋፍራችኋለሁ ፕሊዝ እናንተ አማኞች። ይሄን ዘመን እግዚአብሔር ከሰጠና አይቀር ለአሸናፊነት ተጠርተናል። ስለዚህ እሳት ይዘን ትንቢት ተቀብለን የሆነ ቀን ተቀጣጥለን የሆነ ቀን ነደን የሆነ ቀን አገልግለን ዝም ብሎ ባዶ ከመሆን ያድነን። እንደጀመራችሁት ጨርሱ በኢየሱስ ስም።